እንኳን አታቀኝም ነፃነት እባላለሁ የውጭ መልእክት ይዤልህ ስለመጣው ላገኝ ነበር ከውጭ የመጣ መልእክት አዎ አንድ ስሜትን ትረጁ ለሁሉም በእንዲህ አይነት መልኩ አይደለም እንድንለያይ የፈለኩት እኔና አንቺ ተማምነን እናታችንን አረጋግተን አንቺም እዛ ትምህርትሽን የምትቀጥይበትን መንገድ አመቻችተን ነው መለያየት ያለብን ፍቅር ልብሽን በጦር ሳይሆን በሚሳኤል ነው ባው ያረጋው ይጋደጌ ይብላይ ላንቺ እንጂ እየው መምጣት አይቀርም አንቺ ግን ሁለተኛ አጠገቤ እንዳትደርሺ ልጃችን ብቻ ሲሆን ያንቺም ህይወት ያሳስበኛል ስለዚህ እሺ በይና እዛ ቤት ተመልሰሽ አትግቢ ፕሊዝ አጠገቧ ማንንም የሌላት ምስኪን እናቴን ጥዬ ይሄንን ሐሳብ ልቀበል አልችልም በጣም አዝናለሁ ረጋቤ ልጄ ምንድነው ወንሹ ምንድነው ነገሩ ነይ እስቲ ቁጭ በይና እንነጋገር ያ ልጅሽ እኔ ከመምጣቴ በፊት ደውሎ ነገረሽ አይደል ምን አልሽ አንቺ ማን ነው ልጫ ብለሽ መሰድዩ ፈሬዛርን እንዳይሆን ብቻ እና ከሱ ሌላ ልጅ አለሽ እንዴ ባርፈሽ ተቀመጭ ሁለተኛ ልጄን እንዲህ ብለሽ ተሰድዩ እንዳልሰማሽ አንቺ ድሮም ከሱ ሌላ ልጅ የለሽ ናርዶስ ለማ እናቴ ዛሬ ነው የሞተችው ያረባክሽ ታንቺ ልጅ ተይ እንዲያርጋችሁ ነው እናቴንም በብቸኝነት አቃጥላችሁ ይገደላችኋት የመድኃኒዓለም ያለ ምን ነው አንቺ ምን አልኩሽ እኔ ልጄን በብቸኝነት አቃጥዬ ምገላት ደሞ ታያለሽ ሰድባለሁ ወኔ ብሎ ነገር ያልፈጠረበት ይሆን አልጫ ነው ልጅ ሬሶ ያለ ሬዞ መድ ያለ እንደ ልጄን ምን አስረክተው ላኩብኝ ማንንም ምንም አላስነካኝም ልጅሽ ነው እድሜ ልኬን እንዳባቴ አምኜው ኖሬ ለሴት ብሎ ከቤት አውጥቶ ይጣለኝ ምንድነው የምታወሪው ለሷ ዘመዶች ሲሆን እየተንቀጠቀጠ አዝያችሁ ልዙር ይላል እኛን ግን ሲሆን አታስፈልጉኝም ብሎ ከቤት ያስወጣናል ማፍሬዘር አያደርገው አንቺ ሁሌ ከሱ ሌላ ልጅ የለሽም አይደል የምታምኚው እሱን ነው ኧረ ተይ እኔ ልጅ ተይ እባክሽ ተይ ናርዲ ተይ እኔ እኮ ፍሬዘር ምንም ቢሆን ባንቺ የሚጨክን አንጀት የለው እሱ ድሮ ነው አሁን ግን ሚስት አግብቶ ሁሉ ነገሩ ተቀይሯል አታስፈልጉኝም ውጡልኝ ብሎሻል ናርዶስ እኔ አሁንም ቢሆን ፍሬዘር ይሄንን ነገር ያደርጋል ብዬ በጭራሽ አላምንም ማው ከፈለግሽ ነው ደውይለትና ከዛ ቁርጥሽን ይነግርሻል ዘመድ አያስፈልገኝም ብሎ ሁሉን ነገር ይነግርሻል አልደውልለትም እውነት አድርጎት ከሆነ ግን ጸቡ ካንቺ ጋር ሳይሆን ከኔ ጋር ነው ስለዚህ ሳልደውልለት ቀጥ ብዬ ቤቱ ድረስ ሄጄ ቁርጤን እሰማለሁ በቃ ጭራሽ ስልክን አልመልስም ስል ስራ ቦታ ይሱቄ ድረስ መጣ ሱሲ አንድ ጊዜ አዳምጪ ምን ለማዳምጥ ግድልሽም እኔኩ እዚህ ድረስ ለምን እንደመጣው ታውቂያለሽ እሱ እኔን አይመለከተኝም ምን ልታረግ መጣ ሱቄ ድረስ ስልክ ብደውልልሽ ላናግርሽ ብፈልግ እኮ ልታናግሪኝ ፍቃደኛ አይደለሽ ስልክ አለማንሳት መብት የመሰለኝ አዱኛ አውቃለሁ ግን ሶሲኔ አቃተኝ አልቻልኩም አስኮርፈሽ ከተለያየን በኋላ የእውነቴን ነው ሰላም አጣው ላናግርሽ ስሞክር ስታባርኝ የበለጠ ባሰብኝ የእውነት እንቅልፍ አጣው ሶሲ ጭራሽ እንቅልፍን ለመተኛትም ትፈልጋለህ ሰማላ አዱኛ እኔ ስራዬ ቦታ ሱቄ አካባቢ እንዲህ አይነት ግርግርና ጭቅጭቅ አልፈልግም እንድትመጣብኝም አልፈልግም በቂ ንግግርን አላቅም ብለሃል አትምጣብኝ ሶሲ እኔም ከዚህ በላይ መሰቃየት አልችልም በቃ ቆይ ሶሲ ለምንድን ነው ለአንድ ደቂቃ ቁጭ ብለን ማናወራው ምንድነው የምንነጋገረው አንቺ እኮ ልታናግሪኝ መልስ ልትሰጪ ፍቃደኛ እኮ አይደለሽም ሶሲ ግድ የለሽም አንድ ጊዜ ቁጭ ብለን እናውራ ግድ የለሽም አዱኛ ጮቴን ቀሙኝ እያደረግከው እኮ ነው ነገር ሶሲ ፕሊዝ በእናትሽ ለመጨረሻ ጊዜ የምትለውን ጉድ ልስማ ምን አይታከተ ያቺ መስመት አይደለም
እና ባቢ እኮ እየጠበቁሽ ነው። ለምን ተነስተሽ አትሽ? እንደዚህ ሆነ ጥዬ የሚሄድ አንጀት ያለኝ ይመስላል። ወዳለው እያልሽ ነው? እንደምወድ ትጠራጠራል? ባልጠራጠርም በሙሉ ቢሆን ነገር ይከብደኛል። መዲ ከዚህ በላይ መቆየትሽ ጥሩ ስለሚሆን ተነስተሽ ሂጂ። እኔ የገባሁበት አጣብቂኝ ውስጥ እንድገባ አልመኝልህም፣ ግን አንድ ቀን ትረዳኝ ይሆናል። ባልረዳሽም እንደተረዳሁሽ አስቢና አሁን ሂጂ። እሺ ቆይ ለምንድን ነው አንተ ተነስተህ ማሸኝ? ማንን ሰው ስላመመኝ? ስላመመኝ? አይ ያን ያለ የሚባል አይደለም። እኔ የፈለገ ነገር ይመጣል እንጂ አንተና ሞት ያልሄድም። ደህና ነኝ አልኩሽ እኮ መዲ። እኮ እሺ ደህና ከሆንክ ተነስና ሸኘኝ። አለበለዚያ ግን ብሩኬ መዲ አንቺን ቆሞ መሸኘት በጣም ነው የሚያምር። ስለዚህ አልችልም። እባክሽ እኔም ታመጥዬ ሂጄ ሰላሜን ማጣት አልፈልግም ብሩኬ። ለምን መዲ? እኔ ሳልፈልግ መሄድ ሳይቀር ቆሜ ሸኝቼሽ እንድታመም ታስገድጂኛለሽ። እኔ እኮ እንድትታመም አልፈልግም ብሩኬ። ደግሞ ካመመህም የፈለገውን ጊዜ ይፍት እንጂ ቁጭ ብዬ አብሬ አስታምምሃለሁ እንጂ አልሄድም። ሳምንት፣ ወር ከዛም በላይ ቢሆን አብሬው ሆኜ አስታምምሃለሁ እንጂ በፍጹም ጥዬ አልሄድም። የነገርኩሽ ሁሉ እውነት ነው። አንድም ውሸት የለበትም። ቆይ ለምንድን ነው እሱም አታምኚኝ? አላምንህም። ወንድ ነህ፣ አላምንህም። ኧረ ስለ ፈጣሪ ብለሽ ሶሲ፣ ቆይ ከመጀመሪያ ጀምሮ ስመላለስ ውሻ አድርገሽ አባረርሽኝ። እግርሽ ላይ ወድቄ ከመደፋት በቀር ቆይ ምን ባደርግ ነው ልታምኚኝ የምትችይው? እቺ ሲስተማችሁ ነች። የልባችሁን ካደረሳችሁ በኋላ መሄጃውና ማጠፊያው ሲያቀታችሁ የምትመጡባት መንገድ ነች። ሶሲ ተይ፣ ኧረ ተይ ሶሲ፣ ግፍ ነው። እኔ እኮ መጀመሪያም ቢሆን አፍ አውጥቼ አልካድኩሽም። ገና እንዴት ሊሆን ቻለ ብዬ ስልሻለም ተነስተሽ ሄድሽው። እንዲህ ክዳሃል እንጂ አዱኛ። አረገዝኩ ብለህ እኮ ሰማይ እየተደፋብኝ ነው የመሰለ። ጭራሽ ደግሞ ቆሜ የክህደት ዘፈንን ስታንቆረቁርልኝ እንድሰማም ትፈልጋለህ። ሱዚ፣ እኔ እንድትሰሚኝ እኮ አይደለም። በቃ እኔ ከዚህ በላይ መሰቃየት አልችልም። አንድ ነገር ልንገርሽ ሶሲ፣ እኔ ከዚህ በኋላ ቃል ተናግሬ ላስቀይምሽ አይደለም፣ ቀና ብዬ በሙሉ አይኔ ላላይሽ ቃል እገባልሻለሁ። ማባቢያችሁ ነች ስታባብል ነው አዱኛ። እኔ አረገዝኩ ስለ ሰማይ የተደፋብኝ አድርጋ አታስበው። እንደዚህ ምለምነ ልጄን ማሳደግ አቅቶኝ አይደለም። አንድ ልጅ ጌጥ ነው፣ አንቀባረር ያሳድገዋለሁ። ግን ለእናቴ አባት የሌለው ልጅ ሰጥቼ አባቱ ማን ነው ምንድነው የሚባለውን ጥያቄ ቢያንስ ያችን ለመመለስ ነው። አውቃለሁ ሶሲ፣ አውቃለሁ። እውነቴን ነው የምልሽ። በቃ እሺ ታሽን አሰሚኝና ሌላውን ነገር ለምን አናወራም? ለነገር እኮ የሽሮ ድንፋታ ውሃ እስኪገባበት ነው። ምን አማራጭ አለኝ? እሺ ከማለት ውጭ አዱ ምን አማራጭ አለኝ? ሶሲ፣ አየሽ እንግዲህ አትክለፍለፍብኝ። ምን ያስነሳል? እኔ ፈጠነ ነገር ነው የጠላሁት።
አዱ አሁንም እንድታምንልኝ የምፈልገው እኔ ልጄን ማሳደግ አላቃተኝ ግን ነገ ልጄ አባቴ ማን ነው ምንድነው ሲጠይቀኝ ያችን ነገር ቢያንስ እመንልኝ ነው እያልኩ ያለሁት አባትነት ስሙን አባት ሁሉ ሶሲ እኮ ሰማኛል አዱኛ ምንም አታወሳስብብኝ እንደ ድሮ እየተቀለደብኝ እድሜ እንዲቃጠል አልፈልግም ምናልባት ማሰሪያ ከሆነና የሚያስራችሁ ከሆነ እንድታገባኝ ቀለበት እንድታደርግልኝ ፈልጋለሁ እውነትሽ ነው ሶሲ ችግር አለ አድርጎት ነው እንዲያውም ካንቺ ካፍሽ ወጥቶ ግን አዱ እንደ ከቀለበት በፊት ቢያንስ ያንተን ቤተሰብ መታወቅ አለብኝ እኔ ደግሞ ባለጌ አይደለም ባንዴ እናትን አባትን ወይም ወንድም አይደለም ሁሉም ነገር ቀስ እያለ አይደለም ሄደ የኔ የምትለውን ጓደኛ እንድታስተዋውቀኝ ፈልጋል ባለፈው ምንድነው ለኔ በጣም ይጨነቃል ካላስተዋወቅሽ ማን ነበር አግዘኛ ሞገስ የምታስተዋውቀኝና ደስ ይለኛል ከዛ ቀለበታችን ከዛ ቤተሰብ የሚያውቃል ችግር አለ አውቅሻለሁ ልበል ታውቀኛለህ እትዬ ማለት ጋር ነው ሰራ ምን እናንተ ሰዎች ምንድነው እሱ የምትፈልጉብኝ እናንተ አረኔ ብቻ የለኝ ከፊትም ከኋላ ማንንም አብረኝ የለም የፈለግሽውን መሆን ትችያለሽ የምትፈልጉትን ማቴሪያል በጠቅላላ ሰብስቤ ከሰጣችሁ በኋላ ምን አድርግ ብላችሁ ነው እሱ የምትከታተሉኝ ቆይ ከውጭ ሀገር የመጣ መልእክት አለ ያልሽኝ ውሸት ነው ማለት ነው በጣም አዝናለሁ እሺ ይኸውልህ ሞገስ አንድ ጊዜ ተረጋግተህ ምንድነው እሱ ማናገርሽ አንዴ አናግረኝ ይኸውልህ እሺ ቆይ አለማዳመጥ ትችላለህ በዚህ አይነት ሁኔታ ምንድነው እሱ እንዳናገርሽ የምትፈልጊው ግን ባክን በዚህ ሁኔታ ባን ላይ ይኸውልሽ ምንም ማዳመጥሽም የምትነግሪኝ ስለዚህ አይነት ተረጋጋና አናግረኝ ባክ አቶ አስናቀ ሰዎቹ በጠቅላላ መጥተዋል መሄድ እንችላለን መጡ ስማ እንጂ መሬት አለ ነው የሚሉት የራሳችንን ምንድነው ስሙ መጋዘን እናስገንባ እንጂ ከእንግዲህ በኋላ ማቆሚያ የለውም እንዴት ነው ያ ሰው እያለ እንደ የኛ ሰው እዛ ለመብረቅ መከላከያ ብለንስ ከፍ አድርጌ ሰቅየዋለሁ ስትለኝ የነበረው አለ የት ሄደ ምንድነው ገንዘቡ በጠቅላላ በአካውንቱ መግባቱን የሚያረጋግጥ ሰነድ የሁሉ ሚሊዮን ቀኑ ደግሞ የሚገባበት መንገድ ወለል ብሎ እየታየኝ ነው አሾይና ነው የምልህ በጣም ደስ ያሉት ይመስላሉ ይመስላል ቢባል ነገር ቶኛ አላልኩም ቢኒያም መስላለሁ ደስ ብሎኛል በጣም ደስ ብሎኛል ያ የጠገበ ዲያስፖራ የግዙፍ ፋብሪካው ፓርትነር አድርጎኛል ደስ ብሎኛል እዛ ላይ 3 ቀን ሰጥቶኛል ቀሪው ገንዘብ እየተሰበሰበ እየገባ ነው
ብሎኛል። የበለጠ ደግሞ ደስ የሚለኝ መቼ እንደሆነ ታውቃለህ? ያው መናጢ መስፍን በአፍጢሙ የሚደፋበት ቀን ስለደረሰ ነው። መስፍን ስትንጠራራ ያ የምትንቀው አስናቀ በአፍጢሟ ሲደፋት ይሄ የበለጠ ያስደስተኛል። ደስ ብሎኛል። እውነትህን ነው። በጣም ደስ ብሎኛል። ደስ ብሎኛል። ይኸውልህ ሞገስ፣ ላናግር የፈለኩት በአንተ የተነሳ በተደጋጋሚ ትዬ ማለት ስትጨነቅ ስላየኋት። የምትጨነቅበትንስ ጉዳይ ምንነት አውቀሻል? ብቻ ግን ከበድ ያለ ጉዳይ ይመስለኛል። እና ስለማታውቂ ጉዳይ ምን ብለሽ ነው እሱ ልታናግሪኝ የመጣሽው? አንተን ለማናገር የግድ ጉዳዩን ማወቅ ያለብኝ አይመስለኝም። የሷን ጭንቀት ማወቁ ብቻ በቂ ይመስለኛል። ጥሩ። አሁን ምን እንዳደርግ ነው ታዲያ የምትፈልጊው? ሞገስ፣ ማለት በጣም ጥሩና ትዳሯን ቤተሰቧን አክባሪ መልካም ሴት ናት። ባለቤቷም ልጇም እጅግ ቀና ሰዎች ናቸው። በዛ ላይ የራሷን ነገር ወደ ጎን ትታ ሌሎችን የሚጠቅም ስራ ለመስራት ደፋ ቀና በማለት ላይ ያለች ሴት ናት። ቆይ ይሄን ማወቅ ለኔ ምን የሚጠቅመኝ ይመስልሻል? አላውቅም ሞገስ፣ ብቻ እሷን የሚጎዳ ነገር ብታደርግ እሷን ብቻ ሳይሆን ብዙሃን እንድትጎዳ እንደምትችል ተገንዝበህ ልታደርግ ያሰብከውን ነገር እንድታቆም ልለምን። ስታስቢኝ ለጎዳት መፈለግ ይመስልሻል? አንጃ ሞገስ፣ የሷን ጭንቀት የሷን ፍርሃት ሳይው ግን እንደዛ ነው የሚመስለው። ሞገስ፣ በመብርሃን ይላል። በመብርሃን የፈለገ ነገር ይቅርብ፣ በቃ ተዋት። በጣም የምትገርሚ ሰው ነሽ። እግዚአብሔር። ለማንኛውም በእኔና በሷ መካከል ያለው ችግር መፍትሄ ስላገኘ ከዚህ በላይ ባትጨነቂ ጥሩ ነው። የእውነት ነው ሞገስ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ምንም አይደለም። የእውነት ግን በጣም ትልቅ ሰው ነሽ። በጣም አመሰግናለሁ። ጥሩ። አሁን መሄድ እችላለሁ መሰለኝ። እግዚአብሔር ይስጥልኝ። የት ሄደ ደግሞ የሰው ይባል? አቶ አስናቀ ሰዎች እኮ እየጠበቁ ነው። ለምን ፈጠና አንልም? ታቸው ይታሹ፣ ትንሽ ይጠብቁ። ገንዘባችን እንደሆነ ገበያ አድርገናል አይደለም? አባታቸው ትንሽ ተጉላልተው በእጅ አስጠንተን ነው። ለዚህ ብለው ነው መኪናቸውን አቁመው በአንድ ሚኒባስ ተሰብስበው እንዲሄዱ ያደረጉት። ወይ አቶ አስናቀ፣ አንተ ግን ነግረዋል አይደለም? እኛ ከመምጣታችን በፊት እንዳያስገባቸው። አዎ ደውዬ አስጠንቅቄዋለሁ። አዩ ተሰዱ እጂ ምንም እንግዲህ አንዱ ነው አኖሉሎ ያሳበደው። ካሳበድ ከቀርም በዚህ በጣም አድርገህ ማሳበድ ጨርቁን አስተው ከወር በኋላ መስፍን እንደዚህ ነው የሚሆነው። እንደዚህ አድርጌ ነው ማሳብደው። ይሆናል ነው አቶ አስናቀ። የያዙት ጨዋታ ብዙም ደስ የሚል አይደለም። ደግሞ አቶ መስፍን ለዚህ ገንዘብ ብለው የሚያብዱም አይመስልም። ዘገነነ ጨዋታ ያልታበረ አየህ፣ እንዲህ አይነቱ ጨዋታ ስትመስል ነው የሚገባው። አየህ ቢኒያም፣ እኔና መስፍን መካከል ገንዘብ ብቻ አይደለም ያለ
በጣም ብዙ ነገር ነው ያለው። እነሱ መካከል ቂም፣ ክብር፣ እልህ፣ ከመጠን ያለፈ መተዋወቅ። በጣም ነው የምንተዋወቀው። በጣም እጅግ በጣም የሁሉ እና ያብዳል። አሳብቀዋል። ቂሜን የምወጣው እልኬን ዳር ማደርሰው አሳብቼው እኔ አስናቃሽብር አሳብደዋለሁ። ታያለህ። ጨርቁን ነው ማስጥረው። ምንም ማድረግ አልቻልኩም። አባት ከሞት ጋር ተፋጦ ቀን እየቆጠረ እንዴት ነው ምንም ማድረግ አልቻልኩም የምትለኝ? ታዲያ ገንዘብ የሚሰጠኝ ሰው ሳጣ ከየት አባቴ ላምጣ? መስኪ አላውቅም፣ ግን አባትህ ሲሞት እያየ የገባህበት ገብተህ መላ ትፈልጋለህ እንጂ ራስን አሳንፈ መቀመጥ የለብህ። እኔ እኮ የምገባበት አጥቼ ነው እንጂ ሰንፌ እኮ አይደለም። መስኪ እሺ ቆይ ልውል ልጠይቀው። ኧረ በእናትህ ዝም በል። እስከ ዛሬ ያለመታከት ሲረዳን ቆይቷል። አሁን እሱ ልጠይቀው ስትል ትንሽ አጣ። ግራ ገባኝ እኮ መስኪ። እሺ ምንድነው ማድረግ ያለብን? ቆይ አንቺ ስታስቢው በሌለን አቅም በየሳምንቱ 3000 ብር ለመድኃኒት እያወጣን እስከ መቼ ነው የምንዘልቀው? እና አንችልም ብለን እጃችንን አጣጥፈን መቀመጥ አለብን? እሱማ ቁጭ ማለት የለብንም። እሺ ቆይ ለምን ብሩክን አትጠይቀው? መስኪ ደግሞ ብሩክ ከዚህ በፊት ያለውን ነገር ሁሉ አድርጎልናል። እንደገና ድጋሚ ልጠይቀው እንዴ? ግድ የለህም ጠይቀው። ምንህ ካልቻል ይቀራል። በእናትህ ሚኪ፣ እኔ እንደሱ አይነት ፊት ማየት አልፈልግም። መቼም ከአባት ሞት ጠይቀው ባይሳካል ይቀላል አይደል? እሺ ጠይቀዋለሁ። ይሻላል። ምን ነው ሰዓት እስካሁን ሰዓት ድረስ ይቆይብናል። እንላለን ያለው ገንዘባችን ተናባይ ስንተቆራረጥ እኮ እየተደረገ ያለው ነገር ምን ያህል ሰዓት ሁሉ ትልቅ ሰዓት ምን ነው ቆይ ተረጋጋ። እንዴት ተረጋጉ ይሉናል? እስካሁን ድረስ ቆይተን ነው ተረጋጉ የምንባለው? የተመላለስን ነው ያለው። እውነታቸውን ነው። አግባብ አይደለም። አግባብ አይደለም። ተረጋጉ። ጥሩ ነገር ለምን ያጉላሉና ገንዘባችንን ከፍለን እኮ ነው። So why are you playing with our time, huh? We are also busy. So give me some answer, man. You are playing with our time, huh? You are not a big man. ምን እየተሰራ ነው? አሁን በሌላ ነገር ክፈት እናስገባቸው። የምን ፖሊስ ነው ማየው? እንጃ ምናልባት ፀሐይ ሊጠለሉ ገብተው ምንድነው? ይቅርታ ጌታዬ፣ መግባት አትችሉም። ምን እየቀለድክ ነው? ምን በገዛ መጋዘኔ ምን አንተ ምንድነው የሚለው? ይቅርታ ጌታዬ፣ መጋዘኑ በህገ ወጥ ዕቃዎች ክምችት በፖሊስ ጥበቃ ስር ነው።
አልገባኝም። Ma